በስተመጨረሻም ወርቁ ተገኘ። ቦርሳው ሲከፈት የወይዘሮ ሜላት ወርቅ ተገኘ። ወይዘሮ ሜላት ወርቁን እንዳገኘች ሁሉንም ጠርታ ካሁን በኋላ ከእናንተ ከልጆቼ ከቤተሰብ ደብቄ ምንም የማደርገው ነገር የለኝም በማለት ሀናንም ቦርሳውን ከየት እንዳገኙትና እያንዳንዱ ነገር ጠይቃት ሀናም መልስ ሰጥታለች። በአሁኑ ላይ ወይዘሮ ሜላት በጣም ትክክል የሆነ ውሳኔ ወስናለች። የሀና መልስ ምን ይመስል ነበር? ወይዘሮ ሜላትስ ምን ወሰነች? የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። የወይዘሮ ሜላት ወርቅ በእጇ ገብቷል። ወርቁ በእጇ በመግባቱም በጣም ደስተኛ ብትሆንም ነገር ግን ወርቁ እንዴት ወደ ሀና ቤት መጣ የሚለው አሁንም ሀና ላይ ብዙ ጥያቄዎችን አስነስቶባታል። እርግጥ ሁላቸውም ከሀና ጎን ቢሆኑም ይህ ሴራ አሁንም እንደሚቀጥል ወይዘሮ ሜላት ተጠራጥራለች። ባዩሽ ገና ከኔ ጋር የጀመረችውን እቅድ እንዳልጨረሰች አውቅ ያለው በማለት ወይዘሮ ሜላትም ተናግራለች። ከዛም በኋላ ወይዘሮ ሜላት ካሁን በኋላ ከእናንተ ከልጆቼ ከቤተሰቤ ደብቄ ምንም የማደርገው ነገር እንደሌለ እንድታውቁ ይገባል በማለት ልጆቿን ሰብሰብ አድርጋ በዚህ መልኩ ምክር ሰጥታቸዋለች። እያንዳንዱ የሀና ንግግር ደግሞ ምናሴንና ሰላምን አግራሞት ፈጥሮባቸው ነበረ። ቤተሰቡ በሙሉ ይህ ወርቅ በሀና እጅ ይገኛል ብሎ ያሰቡ ሰው የለም። እውነት ለመናገር ሀናም ይሄ ወርቅ በቦርሳ ውስጥ መኖሩን አላወቀችም። እርግጥ ሀና ይሄ ቦርሳ እጇ ከገባ ውሎ ቢያድርም ውስጡ ምን እንዳለው ግን የምታውቀው ነገር የላትም። ይልቁንስ ቦርሳውን ያስቀመጠው ሰው ዛሬም መጥቶ ጠይቋት እንደተመለሰ ቦርሳውን ካስቀመጠችበት እንዳጣችው ስትናገር ወይዘሮ ሜላትም ቦርሳውን ያመጣው አባትሽ ነው በማለትም ተናግራለች። ማን አባቴ እንዴት ሊያመጣው ቻለ በማለት ስትርበተበት ነበረ ሀና። አባትሽ ናቸው ሀና ቦርሳዋን ረስታ ብለው ነው ይዘውት የመጡት አቶ ኖላዊ በማለትም መልሳላታለች ለጥያቄዋ ማለት ነው ወይዘሮ ሜላት። እንግዲህ ሀና የወይዘሮ ሜላት ወርቅ በመገኘቱ ደስተኛ ብትሆንም ነገር ግን አስቀምጪ አደራ ብሎ የሰጣት ሰው ተምቹ መሆኑን ስለምታውቅ አሁን በዚህ ቦታ ምን ልሰጠው ነው የሚል ጥያቄ አሁንም ወይዘሮ ሜላትን መልሳ ጠይቃታለች። አስቀምጪ ብሎ ነው የሰጠኝ፣ ትላንት መጥቶ ዛሬ መጥቶ አቶት ነው የተመለሰው። እኔ ደግሞ ካስቀመጥኩበት ሳጣው እኮ ነው እየፈለግኩት ነበረ። እማዬ ባየሽኝ ዛሬ በጣም ጨንቆኝ በጣም ከፍቶኝ ነበረ። እዝራ ለራሱ ሊያናግረኝ ሲፈልግ እኔ በጣም ስለደበረኝ ዝም ብለን ሳናወራ እንሄድ ብዬ ነው ከትምህርት ቤት የመጣሁት። ይህ ቦርሳ በውስጡ ምን እንዳለ ምንም የማውቀው ነገር የለኝም። ነገር ግን አስቀምጪ ብሎ የሰጠኝ ሰው አስፈላጊ የሆነ ሰው ነው በማለት ትነግራታለች። ልጁ ማን ነው በማለት ትጠይቃታለች። የአሴር ጓደኛ እንደሆነም ትነግራታለች ሀና። አሴር የአሴር ጓደኛ ማለትሽ በማለትም ብትጠይቃትም አዎ ያኔ በታመሽ በነበረ ጊዜ ደም የሰጠሽ ልጅ የእሱ ጓደኛ ነው ብላ ትመልስላታለች። ታዲያ እሱ ጋር እንዴት ሊደርስ ቻለ? እሱ ልጅ ከባዩሽ ጋር ቅርርብ አለው በማለትም ትጠይቃታለች። ቅርርብ መኖራቸውን ባላውቅም ነገር ግን ባዩሽን ሲከታተሏት እንደነበሩ ከአባቴ ጋር ሆኖ ሲከታተሏት እንደነበሩ አውቃለሁ። ነገር ግን የግል ቅርርብ ይኖራቸው አይኖራቸው የማውቀው ነገር የለኝም በማለትም ትናገራለች። ወይዘሮ ሜላትም ተመልሳ ይህ ቦርሳ ከእርግብ ጋር ነው ብላኛለች። ወርቁ ከእርግብ ጋር እስከሆነ ድረስ ባዩሽ ደግሞ ብሩን ተቀብላኝ የሄደችው እርግብ ያለችበትን ለማወቅና ከእርግብ ለማስመለስ እስከሆነ ድረስ እንዴት እሱ እጅ ሊገባ ቻለ? ወይስ እርግብ እናንተ ቤት መታ ነበር በማለትም ትጠይቃታለች። አረማዬ እርግብን አይቻት አላቅም፣ ነገር ግን ይህን አስቀምጭ ብሎ የሰጠኝን ሰው ነው የማውቀው።
አሁንስ በቦርሳው ምን አድርገን ነው በቦርሳው ቦታ ምን ልስጠው በማለትም ስትናገር ወይዘሮ ሜላት በቦርሳው ውስጥ ተመሳሳይ ይህኑ ወርቅ የመሰለ ሌላ ጌጣጌጥ ጨምረው መልሰው እንደሚሰጧቸው ወይዘሮ ሜላት ተናግራለች። በዚህ ቦርሳ ተመሳሳይ እቃ እንደሚያስቀምጡበት እንደዚሁም ደግሞ ልጁ እቃውን ሲጠይቅሽ እንድትሰጪው በማለት ለሀና መልሳ ተመሳሳይ የሆነ ኦሪጂናል ያልሆነ እቃ አስቀምጣላታለች። ምክንያቱም የባዩሽ ሴራ አሁንም እሷ በመጣችበት መልኩ ካልመጣን በስተቀር እኛ የባዩሽን አካሄድ በፍጹም ልንደርስበት አንችልም። ስለዚህ አሁኑኑ እየተመካከርን በመጡበት መልኩ መመለስ አለብን እነዚህን ሰዎች የሚል ሀሳብ ይዘዋል። የአሁኑ የወይዘሮ ሜላት ውሳኔ የተሻለ ይመስለኛል። ምክንያቱም አሁን እዚህ ጋር ወይዘሮ ሜላት ማንንም ለማመን ተቸግራለች። ከቤተሰቦቿ እና ከልጆቿ ውጪ ማንንም ለማመን ተቸግራለች። ባዩሽ ሰዎቿ እነማን እንደሆኑ ጭምር ስለማታውቅ ይህንን እቃ ስትሰጪው እቃውን አይቶ ይሄ አይደለም የኔ እቃ ብሎ የሚከራከርሽ ከሆነ ቀጥታ የሱ እጅ አለበት የሚልም ምክር ወይዘሮ ሜላት ለሀና ጨምራ ሰጥታታለች። ስለዚህ አሁን ተምቹ እቃውን ለእርግብ መስጠት ይችላል ማለት ነው። ሀናም በወይዘሮ ሜላት ንግግር ተስማምታ በቦርሳ ውስጥ ተመሳሳይ ኦሪጂናል ያልሆነ እቃ ተደርጎበት መልሶ ወደ እርግብ እንዲሄድ ተደርጓል። እርግብም በጣም ስትጓጓለት የነበረው ቦርሳዋ በእጇ ገብቷል። እንግዲህ እርግብ ብቻ ሳትሆን ይሄ ቦርሳ አሁን ላይ ተምቹንም አጓግቶት ነበረ። ያ ቦርሳ የሞትና የህይወት ጉዳይ ነው። ያ ቦርሳ ከሚጠፋ እኔ ብሞት እመርጣለሁ ብላ ነበረ። ካሁን በፊትም እርግብ ካሳለፍነውም ፓርት ላይ በተደጋጋሚ ወደ እርግብ ሲሄድ ቦርሳውን እስካላመጣ ድረስ አትምጣ በማለት ተናግራ ነበር። ቦርሳው ካንተም ከምንም ከራሴ ከነፍሴም በላይ ነው፣ ቦርሳው ያስፈልጋል በማለት ስትናገርም ተምቹም ይህ ቦርሳ እውነት ይሄን ያህል አስፈላጊ የሆነው በውስጡ ምን ይዞ ነው የሚል ጥያቄ ይፈጥሩበታል። በአሁኑ ፓርት ላይ ተምቹ ቦርሳውን ከፍቶ ለማየት ተገዷል። እንግዲህ ተምቹ ቦርሳውን ሀና በሰጠችው መልኩ ቦርሳውን ሀና ፊት አልከፈተም እርግጥ። ነገር ግን እርግብ ጋር ከደረሰ በኋላ ቦርሳው ምን እንዳለው ሳላይ አልሰጥሽም በማለት ለብዙ ሰዓታት ሲከራከሩ ነበረ። በስተመጨረሻም ቦርሳው ውስጥ ምን እንዳለ ተምቹ ለማየት ችሏል። እርግብ ተምቹን በጣም አመስግነዋለች። ምክንያቱም ይህ ቦርሳ በጣም ውድ የሆነ ንብረት ይዟል የሚል ግምት አላት። አሁን ላይ እርግብ ይህ ቦርሳ እጇ ላይ ከደረሰ በኋላና ውስጡ ያለው ወርቅ ደግሞ እንዳለ ስላየች በጣም ደስተኛ ሆናለች። ነገር ግን በእጇ የያዘችው ቦርሳ የያዘው የትክክለኛውን የሜላትን ወርቅ ሳይሆን ሌላ ተመሳሳይ አርቲፊሻል ነገር ነው የያዘው። እንግዲህ የእርግብ ደስታ ፊቷ ላይ ያስታውቅባት ነበረ። በጣም ደስተኛ ሆናለች። አሁን እርግብ በቃ ወደ ውጭ ከሀገር የመውጣት ሀሳቧን መልሳ ማሰብ ጀምራለች። ምክንያቱም ከሀገር ወጥቼ ቤተሰቤን መቀየር አለብኝ፣ እንደዚሁም ደግሞ ከዚች ከባዩሽ ከምትባል ሴትዮ መራቅ አለብኝ፣ ለራሴ ነጻነት ስል ከሀገር መውጣት አለብኝ የሚል ግምት አላት። ከሀገርም የምትወጣው ይሄ ወርቅ ተሽጦ ነው። እንግዲህ ወደ ውጭ ለመሄድ ያስፈልጋሉ የምትላቸውን ፕሮሰሶችም ከምን ልጀምር እያለች በእያንዳንዱ ነገር ልትጀምር ተነስታለች። ተምቹም ይህን ሁሉ ንብረት ነው ወይ ለኔ አደራ ብላ የሰጠችኝ የሚል ሀሳብ መጥቶለት ነበረ። ምክንያቱም ተምቹ በዛ በቦርሳ ውስጥ ያለውን ወርቅ ስላየ ማለት ነው፣ የእውነት ወርቅ ስለመሰለው እውነትም ይች ልጅ በጣም ታምነኛለች ማለት ነው፣ ይሄ እኮ በጣም ብዙ ብር የሚያወጣ ዋጋ የሚያወጣ ነገር ነው፣ እንዴት ለእኔ ልትሰጠ የቻለች የሚል
ይህ ማለት በጣም ከመጠን በላይ እኔን አምናኛለች ማለት ነው። እውነት ንጹሕ ናት፣ የዋህ ናት የሚል ሀሳብ በውስጡ እያመላለሰ ነበረ። ተምቹም ቦርሳውን ምንም ሳይጎድል ወደ እርግብ ስለመለሰላት በእርግብና በተምቹ መካከል ያለው አለመግባባት ሙሉ ለሙሉ ተፈቷል። ይበልጥ በጣም አመሰግናለሁ በማለት አቅፋው ደስተኛ ሆና ቦርሳዋን ይዛ እሱን እያመሰገነች ነበረ። እንግዲህ እርግብ ይህን ወርቅ ለመሸጥ ወደ ወርቅ ቤት ስትሄድ ነው እውነቱ የሚጋለጠው። እስከዛ ድረስ ግን እርግብ በጣም ደስተኛ ሆና ደስታዋን እየተጎናጸፈች ትገኛለች። እንደሚታወቀው ሌት ከቀን የምታሯሩጣት የምታሰቃያት የምትከታተላት ባዩሽም አሁን ላይ እስር ቤት ትገኛለች። እንደዚሁም ደግሞ ለቀናት እረፍቷን ነስቷት የቆየው የሜላት ወርቅ ብዙ ተስፋ ያደረገችበት ጌጣጌጥ በእጇ የገባ ስለመሰላት በጣም ደስተኛ ሆናለች። እንግዲህ የውጭውን ጉዳይም እንደነገርኳቸው እያሰበችበት ነው። ነገር ግን ይሄ ወርቅ አለመሆኑን ስትሰማ ምን እንደምትል ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ